Q are similar with L M N. Then PQ over LM, which is equals to QR over MN, which is equals to PR over LN. Okay. PQ ስንት ነው? 12 over LM 8 which is equals to QR አልተሰጠም። X over MN 10 እኩል ይሆናል PQ 18 over LN አልተሰጠም። Y እንበለው ወይም LN እንበለው LN ከዛ ይሄን ክሮስ እናድርገው። ሶ ምን ይሆናል? 8 ሲባዛ በX ወይም ደግሞ QR R which is equals to 12 times 10 over 8. So QR which is equals to by 4 it's 2 by 4 it's what 3 by 2 1 by 2 5 then QR which is equals to 3 times 5 it's 15 የመጣለት ማን ነው? ኦኬ 15 እሺ ከዛ ደግሞ ምንድነው የሚለው ኤክስ ወይም ከፈለጋችሁ ይሄንን ምን ማድረግ ትችላላችሁ? እንደዚህ አይነት ሲገጥማችሁ ይሄንን አልሰራም ካላችሁ እዚህ ጋር ጃምፕ አድርጎ ይሄንን ሪፕሌስ ማድረግ ይቻላል። which means ምን ማድረግ ይቻላል? 18 ኦቨር ኤል ኤን እኩል ይሆናል 12 ኦቨር 8 ማለት ይቻላል። ከፈለጋችሁ ደግሞ ይሄን 15ን እዚህ ጋር ተከታችሁ መስራት ይቻላል። 15 ኦቨር 10 which is equals to 18 ኦቨር ኤልኤን ማለት ይቻላል። ክሮስ እናድርገው። እዛ 18 ሲባዛ በ8 እኩል ይሆናል ኤልኤን ሲባዛ በ12 ኦቨር 12 ከዛ ይሄ በዚህ ይጣፋና ኤልኤን እኩል ይሆናል በስንት በአራት ስንት ይሆናል? 3 በአራት ስንት ይሆናል? 2 ከዛ በ3 1 በ3 ስንት ይሆናል? 6 ሲባዛ በ2 12 እዚህ ጋር የምንስራው ይሄን ክሮስ እናድርገው። ከዛ ስንት ይሆናል? 15 ሲባዛ ኤልኤን እኩል ይሆናል 10 ሲባዛ በ18 ከዛ ኦቨር 15 እዚህ ጋር በደንብ እንስራው። እሺ 15 ኖ ኤልኤን እኩል ይሆናል 10 ሲባዛ በ18 ሲካፈል ለ15 ከዛ በ5 ስንት ይሆናል? 3 በ5 ስንት ይሆናል? 2 በ3 ስንት ይሆናል? 1 በ3 ስንት ይሆናል? 6 ስለዚህ ኤልኤን which is equals to 12 ተመሳሳይ መጣለን። ግልጽ ነው?